እንደው በደንብ አርጋችሁ ስሙኝ በመድኃኒዓለም እግዚአብሔር የሰራውን ነገር። አዲስ አበባ ነው የምትኖረው። በጣም መልካም ናት፣ ደግሞ ታዋቂ ሰው ናት። ድንገት ህመም መታመም ጀመረች። የሰማችሁኝ አይደል? ድንገት ህመም መታመም ጀመረች። ህክምና ትከታተላለች። በሽታው አልተገኘም። ከሆነ ሰዓት በኋላ ሰውነቷ እየቀነሰ እየተመናመነ ሲመጣ ድጋሚ ሌላ ህክምና ስታደርግ በደምሽ ውስጥ ካንሰር የሚባል ነገር አለ ተባለች። የምን ካንሰር? የደም ካንሰር። እግዚአብሔር እንዲህ ያለውን ነገር ከህይወታችን ያርቅልን። በሰው እጅ ከመውደቅ ስላሴ ይጠብቀን። አሁን የምትችለውን ህክምና ሁሉ አደረገች። ወደ ውጭ ሀገር ሄዳ ታከመች። ሀብት አለ፣ ንብረት አለ፣ ባሏም ጥሩ ስራ አለው፣ ጥሩ ንግድ አለው፣ ልጆቿም ጥሩ ደረጃ ላይ ነው ያሉት። ግን ምን አደረገች? የገንዘብ ብዛት ከጤንነታችን ይመልስልናል? በሀብቱ ብዛት የሚፈወስ አለ? በሳንቲሙ ብዛት የሚድን አለ ወይ? የለም። ብዙ ቦታ ድናለው ገንዘቤ ካዳነኝ ብላ ሮጠች። እየባሰ መጣ። ኬሞቴራፒ የሚባል ህክምና አለ ታውቃላችሁ እናንተ ከኔ በተሻለ። ያንን እያደረገች ስንተኛ ዙር እንዳደረገች አላውቅም። ጸጉሯ ከራሷ ላይ ተነቃቅሎ ጠፋና ሌላ አካልን የሚያስፈራ ገጽታ፣ ያን የመሰለ መልክ ረገፈ። ያን የመሰለ ውበት አጠፋ። አዘነች። የሚያውቋት ሁሉ አለቀሱላት። የሚያውቋት ሁሉ አዘኑላት። ከሰው ላለመገናኘት ሰው እሷን እያየ ሲያለቅስ የትላንት ቁንጅናዋን ከዛሬ ማንነቷ ጋር እያመሳከረ ሰዎች በምላሳቸው የሚናገሩት ሰዎች ንግግር ሲያሳቅቃት ከሰው ተለይታ አድራሻዋን አጠፋችና ቤቷ ተደበቀች። ሰው ሲመጣም እንኳን የለችም ታስብላለች። የገዛ ቤተሰቦቿም ሲመጡ የሰው ምላስ አጥንት የለውም ግን አጥንት ይሰብራል። እና ቤቷ ገባች። አንድ ቀን አቡነ ተክለ ሃይማኖትን ትወዳለች እና አቡነ ተክለ ሃይማኖት ደጅ ሊሂድ ብላ ባሏን አማከረችው። እዛ ደግሞ ሰው ያስፈልግሻል። አልፈልግም ሰው አለች። በቃ ተክልዬ ሰው አልፈልግም አንተ አድርሰኝ ተመለስ አለችው። ከዛ ቤት ልከራይልሽ አላት። እየሰማችኝ ነው? እኔማ ከሞቀው ቤት ወጥቼ ቤት ተከራይቼ ጻድቁን አልለምናቸውም። ማንኛውም ጸበልተኛ እንደሚለምናቸው መጠለያ ላይ ውሰድና ጣለኝ አለችው። መጠለያ ላይ ወደቀች። ህመሟ እየባሰ መጣ። አንድ ቀን ጸበል ከተጠመቀች ሁለተኛው ቀን ላይ እንደምንም ጸበል መጠመቅ አልቻለችም እና ባካችሁ ብላ ለነፍሳቸው ያደሩ ሰዎች በጀሪካን ያመጡላታል። ከዛ ደግሞ አሁንም አንዳንድ አባቶችን እያስቸገረች አጥምቁኝ ትላለች። በተኛችበት እዛው ያጠምቋታል፣ ጸበል ያጠጧታል። አንዳንድ ደግሞ ደጋግ ክርስቲያኖች አይጠፉም፣ በየጸበሉ እምነት ይቀቧታል። የተክልየን የሚያዩት ሰዎች እንደምትሞት እርግጠኛ ናቸው። የሚያያት አማኑኤል ግን እንደምትድን እርግጠኛ ነው በሷ። አንድ ቀን እንዲህ አለች፣ ተክልዬ እርሶ ደጅ እኮ የተቀበረ ቃል ኪዳን አለው የማልምረውም ከደጅ አላስቀብረውም ብለዋልና እዚሁ ሞቼ እዚህ እንድቀበር ባኮትን የእርሶ ጸሎት ይርዳኝ ብላ ለመነች። ማንን? ተክልዬን። ሌሊቱን ብርሃነ ዓለም ብፁዕ ወቅዱስ አቡነ ተክለ ሃይማኖት ጻድቁ በራእይ የተገለጡላት ተክልዬ መጡና ልጄ አሏት። ልጄ ይበለን ልጄ አሏት። ያንቺ ጉዳይ የተያዘው አሏት። ያንቺ ጉዳይ ያለው መድኃኔ ዓለም ያንቺን ነገር ለቅዱስ ገብርኤል ሰጥቶታል አላት። ከዛ በኋላ ይሄንን ብሎ ተሰወረኝ ብላ ለአባቶች ትናገራለች። በይ በርቺ፣ ዝም ብለሽ ጸልይ፣ እዚሁ ጽኝና ጠብቂው አሏት። በሌላ ጊዜ አሁንም አቡነ ተክለ ሃይማኖት በሕፃን ልጅ ተመስለው መጥተው ያንቺ ጉዳይ ያለው ቅዱስ ገብርኤል ጋር ነው አሏት። ይሄ ነገር እኮ አሁንም ተደገመ አሏት። ነገር በስንት ይጸናል? ሶስተኛ ከተመለከትሽ ጸሎት አድርገን እንጠቁምሻለን እንመራሻለን አሏት። ይሄ ነገር አሁንም በዛው ሳምንት ሲደገም መታላ አባቶች ስትናገር ከደብረ ሊባኖስ ትንሽ ኪሎ ሜትር ላይ ፍቼ የሚባል ከተማ አለ። እዛ ከተማ ደግሞ ቅዱስ ገብርኤል አለ። እየሰማችሁ ነው? በአቅራቢያ ያለ ቤተክርስቲያን ቅዱስ ገብርኤል እዛ ነው። ወደዛ እንላክሽ ሂጂና ለምኚው ቅዱስ ገብርኤልን አሏት። እሺ ብላ ወደ ፍቼ ከተማ ሄደች። መጠለያ ውስጥ ተቀመጠች። አሁን እኔ ተክልዬን እየተማጸንኩ ነበረ። ቅዱስ ገብርኤል ለካስ እኔን ለማዳን ከእግዚአብሔር የተላክ መልአክ ነኝ ያለች በቃ እግዚአብሔርን ታመሰግናለች። ሐኪም ተልኮልኛል፣ ዶክተር ታዞልኛል አለች። ለካ ቅዱስ ገብርኤል ከእግዚአብሔር የተላክልኝ ሐኪሜ አንተ ነህ ያለች ስታመሰግነው ምን እንዳለች ታውቂያላችሁ? ህመሙ እየበረታ ነው አይደል? እየሰማችሁ ነው? እግዚአብሔር ተስፋ ሰጥቷት
ትድኛለሽ የሚል ተስፋ ሰጥቷት ህመሟ ግን እየጨመረ ነው። አሁን ህመሙ እየባሰባት ሲመጣ ቅዳሴ እየተቀደሰ ነው። ገብታ ማስቀደስ አትችልም። መጠለያዋ ላይ ቆማለች። ካህኑ ቅዳሴውን ጨርሶ እያሳለመ እያለ እሷም እንደምንም ተነሳች ከተኛችበት መጠለያ የካህኑን በረከት ልትቀበል ልትሳለም ጠጋለችና ካህኑን አንድ ነገር አለችው። ወደ ካህኑ ጠጋለችና አባቴ ሁሉንም ባርከው አሳልመው ሲጨርሱ ወደ ውስጥ እንዳይገቡ እባክዎትን በሚያገለግሉት እግዚአብሔር በታማኙ መልአክ በቅዱስ ገብርኤል ለመኖት አለቻቸው። ካህኑ ደነገጡ። እንዲህ ሲሉ ባሉ እሺ እኔ ልጅ ጠብቅሻለሁ አሏትና ህዝቡን ሁሉ አሳልመው ህዝቡ ወደ ቤት ሲሄድ እሷ ብቻና ካህኑ ቀሩ። ማንና ማን? እሷና ማቀሩ ካህኑ ቀሩ። ካህኑ ጋር አጠገብ ቀረበችና እኔ ካንሰር የሚባል በሽታ አለብኝ፣ ተክልዬ ነበር የወደኩት፣ ጻድቁ ያንቺን ነገር የያዘው ማን ነው ብሎ ነግሮኛል አለች። ቅዱስ ገብርኤል ብሎኛል። ዛሬ ሌሊቷን ቁጭ ብዬ ነው ያደርኩት በመከራ ሰልችቶኛል። ቅዱስ ገብርኤል ግን ዛሬ የሚገላግለኝ ይመስለኛል። እባክዎትን የኢየሱስ ክርስቶስ ሥጋና ደም በፈተቱበት እጆት የሰማችሁ ነው። ታቦቱን በዳሰሱበት እጆት እስቲ ግንባሬን ዳሱልኝና እፍ በሉብኝ አለቻቸው። ማን ይሆን ያመለከታት? ማን ይሆን የጠቆማት? አያችሁ? ካህኑ እንደ እምነትሽ ይሁንልሽ፣ እንደ እምነትሽ ይደረግልሽ ብለው በእጆቻቸው ፊቷን ዳሰሱና ሆዷንም ጀርባዋንም መታ አደረጉና ግንባሯ ላይ እፍ አሉባት። ቅዱስ ሚካኤል ባህራን የተሸከመውን የሞት ደብዳቤ እፍ ቢልበት ወደ ሕይወት ወደ ሹመት እንደቀየረው የሷንም ነገር ለካ በካህኑ ሞቷን ወደ ሕይወት ቀይሮላት ኖሯል በዛ ቅጽበት። ከዛ ይህንን እፍ አሉ። እሷ ተመልሳ ወደ መጠለያዋ መጣች። የማታውቀው ሰላም የማታውቀው ደስታ ከበባት። ሲብረከረኩ የነበሩ እግሮቿ ጸኑላት። ምንድነው ያገኘኝ በዚህ ቅጽበት? ምንድነው ማላውቀው ሰላም የከበበኝ ትላለች። ያ ሰላም የመድኃኔዓለም ሰላም ነው። ያ ያቆማት ስም ኢየሱስ የሚለው ስም ነው። ማን የሚለው ስም? ከዛ መጠለያዋ ላይ እንደተኛች አቡነ ተክለ ሃይማኖት ነበሩ ሲገለጡ የነበሩት። አረ በስመ አብ! ብርሃናዊው መልአክ ቅዱስ ገብርኤል መጣና ቅዱስ ገብርኤል እንዲህ አላት። የሰማችሁ ነው? ልጄ ዛሬ መጥቻለሁ፣ የመጨረሻሽ ቀን ነው አለዋት። በቃ የመጨረሻሽ ነው አለና ልክ ቅዱስ ገብርኤል ስትናገር ነው ካህኑ ግንባሬን እንደዳሰሰኝ አለች። የሰማችሁ ነው? ሆዴንም ጀርባዬንም እንደመታው ቅዱስ ገብርኤል እንደዛ አደረገና ግንባሬ ላይ ልክ እንደ ቄሱ እፍ አለብኝ አለች። ምን አለብኝ? ከዛ በኋላ እንዲህ አላት፣ ዝም ብለሽ በርቺና እዚሁ ቆይ፣ አካላዊ የሆነ ለውጥ ከሆነ ጊዜ በኋላ ታያለሽ። የደረቀና የጠወለገው መልክሽ ይመለሳል፣ የደረቀው ጸጉርሽ ማብቀል ይጀምራል አላት። ተስፋታ ቤቷን ትታ ልጆቿን በተና የወጣችው እግዚአብሔር መልአክ ልኮላት አነሳት። ታማ የወጣችው ሞትን አቅዳ የወጣችው ሴትዮ እሞታለሁ ከሞትኩኝም ተክልዬ ደጅ እቀበራለሁ ብላ ወጣ። አይ ተክለ ሃይማኖት ጻድቁ፣ አይ ቅዱስ ገብርኤል፣ አይ እግዚአብሔር የሚሰራው ስራ እና ከአንድ ወር በኋላ ልክ በወሩ በ19 የቅዱስ ገብርኤል ቀን ተመላጭቶ ወድቆ ረግፎ የነበረው ጸጉሯ ልክ እንደ ጎፈሬ ታውቃላችሁ። ወንዶች ትንሽ አሳጥረው ሲቆረጠው ጸጉራቸው ምንድን ነው የሚባለው? ምን ጎፈሬማ ከፍ ያለ ነው እንጂ አይ ወንዶቹ ይታወቃሉ፣ ሌሎቹ ጎፈሬዎቹ። እና ልክ እንደዛ ጸጉር በቅሎላት በእግዚአብሔር ፊት ለፊት ምስጋና ቀረ።